ልኝ ወገኖቼ እንደምን አላችሁ? አንድ በጣም ጥብቅ የሆነ ማሳሰቢያ ማስተላለፍ እፈልጋለሁ። ልብ ብላችሁ አድምጡኝ። እንደዚህ እንደ ሰሞኑ አይነት መናፍቃን ወይም አጽራረ ቤተክርስቲያን በቤተክርስቲያን ላይ ጥቃት በፈጸሙ የሆነ መጥፎ ነገር ባደረጉ ቁጥር ተሽቀዳድመው እየወጡ እኛ በቁጣ ስንነሳና የአጸፋ እርምጃ መውሰድ እንዳለብን ህዝቡ በቁጣ ተነስቶ ተቃውሞውን ሲያሰማ ተሽቀዳድመው እየወጡ ልብላችሁ እንደሆነ ተሽቀዳድመው እየወጡ ይሄ የክርስቲያን ተግባር አይደለም፣ ሃይማኖታችን ይህን አይፈቅድም፣ ስድብ እንዳትሳደቡ፣ ሌላው ቀርቶ ስድብ እንኳን እንዳትሰድቧቸው፣ ሌላ የአጸፋ እርምጃ እንወስዳለን እንዳትሉ እያሉ እየተሽቀዳደሙ እየወጡ የሚያስጠነቅቁ አሉ። እነዚህ ሰዎች ቅጥረኞች ናቸው። ለምንድን ነው ይሄን የሚያደርጉት? እኛ በቃ ስልብ አልጫ እንድንሆን፣ እየተጠቃን እንድንኖር፣ ግፍን እንድንላመድ፣ ጥቃትን እንድንላመድ፣ በጸጋ እየተቀበልን እንድንኖር ለማድረግ ነው አንዱ። ሁለተኛው ደግሞ እነዚህ አጽራረ ቤተክርስቲያን ወይም መናፍቃን እንዲህ እንዳላገጡብን፣ እንደተጫወቱብን፣ እንደቀለዱብን እንዲኖሩ ለማስቻል ለማደፋፈር ማንም በቃ የሚነካን የሚቃወምን ምንም ጫፋችንን የሚነካ የለምና እንደፈለግን እንጫወትባቸው እያሉ እየተደፋፈሩ ዘላለም እንዲህ ሲላገዱብን እንዲኖሩ ለማስቻል ነው ይሄን የሚያደርጉት። ልብ በሉ። ቃሉ በትክክል ይሄን ይላል ወይ ብለን የጠየቅን እንደሆን ፈጽሞ አይደለም አይልም። እነሱ የሚጠቅሱት ቃል ሌላ፣ መሬት ላይ ያለው ተግባር ደግሞ ሌላ ነው። እርግጥ ነው ወንጌል ጌታ በወንጌል ወንድምህ ቢበድልህ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ቢጠይቀው 7 ጊዜ ነውን ብሎ ቢጠይቀው 7 ጊዜ አልልህም፣ ነገር ግን 7 ጊዜ 70 ነው እንጂ ብሎታል። በርግጥ ማንን ነው ግን? ወንድምህን ወንድሜን ነው ያለው። መናፍቃን ጠላት ናቸው፣ ወንድም አይደሉም። ቤተክርስቲያንም አጽራረ ቤተክርስቲያን ነው የምትላቸው፣ ወይም ደግሞ በአማርኛው የቤተክርስቲያን ጠላቶች ብላ ነው የምትጠራቸው እንጂ ወንድም አይደሉም። ልብ በሉ። እነዚህ ቅጥረኞች ግን ወንድም ናቸው። እንደ ወንድም ያንን የተሳደበውን መናፍቅ ወንድም እህት እያሉ ነው የሚጠሯቸው። ልብ በሉ ምን ያህል ቅጥረኞች መሰሪ ቅጥረኞች እንደሆኑ። ወንድም አይደሉም በፍጹም። ከየት አመጡት ይሄን ቃል? የቤተክርስቲያን ጠላቶች። መጽሐፍ ቅዱስም በእምነት የሚመስለን ሰው እንደዛ የበደልን እንደሆን እርግጥ ነው ከ7 ጊዜ ብቻ አይደለም 7 ጊዜ 70 ይቅር እንድንል ታዘናል። እንዲሁም በሌላ ክፍል አሁንም ወንድም ነው የተባለው። ልብ በሉ። ቀኝ ጉንጭህን ቢመታህ ግራ ጉንጭህን አዙርለት፣ መጎናጸፊያህን ቢወስድብህ እጀ ጠባብህን ጨምርለት ተብሏል። ልብ በሉ። ለማን? ለወንድም፣ ለጠላት አይደለም። በርግጥ ጠላትህን ውደድ የሚል ቃልም አለ። የሚያሳድዷችሁን መርቁ እንጂ አትርገሙ የሚልም አለ። ምንም እነሱ በሚያደርሱብን መከራ ልብ በሉ፣ ፈተና ስቃይ ነውና እኛ ዋጋ የምናገኘው ልብ በሉ በእግዚአብሔር ዘንድ ባለ 30 ባለ 60ና ባለ 100 ምን ሆነው ጠላት በሚያደርስብን ግፍና መከራ ልክ ነውና ለዚያ ክብር የሚያበቋችሁ ናቸውና ነው። ልብ በሉ። የሚያበቋችሁ ናቸውና ውደዱት። መከራውን የሚያደርሱባችሁን ግፍ እነሱ በመኖራቸው ነውና በመኖራቸው ነው ለዚህ ክብር የምትበቁት ነው ማለት የፈለገው ጌታ እንጂ እነሱ የሚያደርሱት ግፍ በቤተክርስቲያን ላይ የሚፈጽሙት በደል ጥሩ ነው ብሎ እያደነቀ እና እነሱንም እያመሰገነ እንዳልሆነ ልብ በሉ። እነሱ እየተረዱት ያሉት እንደዚህ ነው። ነገር ግን እውነቱ ትክክሉ ወንጌል ቃሉ ሊል የፈለገው ግን ይሄን እንዳልሆነ እና ቅድም ያልኳችሁን እነሱ አሁን ለምሳሌ ሐዋርያቱን ወሰዱ። እንደ ሽንኩርት ተልጠው እንደ ጎመን ተቀርድደው ስልቻ በቆዳቸው ተሰፍቶ ያ ሁሉ ግፍ መከራ ተቀብለው ለመንግስቱ ለክብሩ የበቁት
ማን ባደረሰባቸው መከራ ነው? እነዛ ጠላቶች ባደረሱባቸው። ሰማዕታትንም ትወስዱ እየተመተሩ አንገታቸው እየተቀነጠሰ በተጣለ ነው እነሱ ለክብር የበቁት እና ለዛ ክብር የሚያበቋችሁ እነሱ ናቸውና እነሱን መርቁ እንጂ አትርገሙ አለ እንጂ ስራቸውን ውደዱ እነሱን ምሰሉ ማለት አይደለም። ደግ አድርጎሽ መልካም ስራ ነው የሰሩት እያለ አይደለም። እና ሳይገባችሁ በማይገባችሁ ፈጽሞ ባልገባችሁ በማታውቁት ነገር እየገባችሁ ህዝበ ክርስቲያንን ምዕመናንን አታሳስቱ። ቃሉ እንዲያውም የሚለው ምንድነው? እና ምን እያልከን ነው ካላችሁኝ ጠላት ጭራሽ በዚህ ደረጃ ቤተክርስቲያንን በተፈታተነ ጊዜ ዝም ብላችሁ ተቀመጡ፣ በጸጋ ተቀበሉ።